አይደለም ትንሽ የቆረጥኩት። እንዲሁም ደግሞ ፀጉራችሁ መንታ ካለው በጣም ነው እንትን የሚለው የሚሰነጠቀው ማለት ነው። ዘለላውን ማቆርጡ ከሆነ የዘለላው መንታ በሚሰነጠቅ ሰዓት በየሰላም ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁልኝ እናንተ? ዛሬም ደግሞ እንደተለመደው በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ ፀጉሬን ነው ብዙዎቻችሁ ቲክቶክ ላይ ከዚህ በፊት እየቆረጥኩ ፀጉሬን አሳይቻችሁ ብዙዎቻችሁ ለምን ትቆርጫዋለሽ ምናምን ብላችሁ ነበርና እንደምታዩት ፀጉሬን ትንሽዬ በማለስለሻ አለስልሽዋለሁኝ። ግን ምን አለ መሰላችሁ ጫፉ ሁሉም እኩል ነው፣ ግን የተወሰነ ደግሞ ያስፈልገዋል መቆረጥ ማለት ነው። መንታ የለውም፣ ግን ግማሹ በጣም ረዘመ፣ ግማሹ ደግሞ በጣም አጠረና ሌላ ረዣዥም ፀጉሮችን እየነቃቀለብኝ ስለሆነ እየተያዘ ትንሽዬ አበጥረውኝና አልተበጠረም። አስይዤው የቆየሁት ቅባት ፀጉሬ አስይዤው ነበር የቆየሁትኝና ጭቃ ቅባት ዘለላውን ቀባውኝና አበጥሬ በደንብ አድርጌ እቆርጠዋለሁኝ ማለት ነው። ጫፉን አበጥሬ፣ ምክንያቱም እንደዚህ ታረጉ መንታ እንዳይኖረው እንዲሁም ደግሞ ፀጉራችሁ እንዳይያዝ ያደርግላችኋል። በጣም አሪፍ ነው። እንደምታዩት እኩል ነው የከፈልኩት። ለመቁረጥ ስታስቡ ፀጉራችሁን ሁለት ቦታ በዚህ መልኩ አለስልሳችሁ በርጥቡ መሆን የለበትም፣ ከደረቀ በኋላ ማለት ነው። ስለዚህ ወይ በማለስለሻ ወይ ደግሞ ፀጉራችሁን ተኩሳችሁ ቁረጡት ማለት ነው። ለመቁረጥ ስታስቡ እኩል የሚሆነው ሲተኮስ ስለሆነ ማለት ነው። እዚህ አሁን እነዚህ ይቆረጣሉ ማለት ነው። መጀመሪያ ግን ምን ታደርጋላችሁ መሰላችሁ? እኩል እንዲሆን እዚህ አይነት ላስቲክ አለች፣ በሱ አስይዛታለሁ። ረዝሙ ራሱ ሙሉ እየታየ አይደለም ፀጉሬ፣ አልተቻለም ትላላችሁ። ከምሰራ ሄርፉድ ጭቃ ቅባት ነው ይሄን እየተጠቀምኩ ያለሁት። ሄርፉድ ያው ታውቁታላችሁ ከዚህ በፊት ማለት ነው። ይሄን ጭቃ ቅባት ድሮ ነው የምጠቀመው፣ በጣም አሪፍ ነው። ከጭቃ ቅባት ጋርም እየቀላቀልኩ እሰራለሁ። አንዳንዴ ሳይኖረኝ ሲቀር ደግሞ ይሄንን እጠቀማለሁ ማለት ነው። የሰራሁት ከሌለ አሁን እንደዚህ አርጋችሁ ፀጉራችሁ ስትቆርጡት ሁሉም እኩል ነው የሚሆነው። የእንትን የሚል አይኖርም ማለት ነው። የሚገርማችሁ ነገር የወጣ ፀጉር አበጥረዋለሁ። እኩል ትይዙትና የሆነ ግን ፀጉራችን ስቆርጡት የሆነ ድንገት እንትን ያለው ማለት ነው። ፀጉሬ በጣም የረዘመ በዚህ መልኩ አሁን እኩል ነው። ፀጉራችሁን በቻላችሁት አቅም እኩል ለማድረግ ሞክሩ። አሁን እኔ ይሄን ፀጉሬን ከቆረጥኩት 3 ወር ይሆነኛል ማለት ነው። አሁን እየወጣው ደግሞ ማለት ነው በሁለቱም ቦታ እቺን ወጣኛለች ማለት ነው። ብዙ አልቆረጥኩትም። እኩል አይደለም። አሁን ላይ ርዝመቱ እንደምታዩት ነው። በዛው ልክ ደግሞ እንትን ብሎልኛል ማለት ነው። እኩል ሆኖልኛል። አሁን በምሰራ ሰዓት ምንም ነገር በምጠቀም ሰዓት አይያዝብኝም ማለት ነው። እንግዲህ አሁን ይሄንን 4 ቦታ ወደ ኋላ አሰራዋለሁ። የምትፈልጉትን እናንተ ቁጥርጥርም ሆነ ወደ ኋላም ሆነ የፈለጋችሁትን መስራት ትችላላችሁ። እኔ ግን 4 ቦታ እንደዚህ ከቆረጥኩት በኋላ
ፀጉራችሁ እንደዚህ ሲቆርጡት አሪፍ ነው። ቁረጡት ቢያንስ በየ6 ወሩ በየ4 ወሩ በየ3 ወሩ የተወሰነ መንታስ ሊያወጣ ስለሚችል ሁሉ ፀጉራችሁ ደግሞ እኩል መሆን አለበትኝ ማለት ነው። አሁን ዘለላውን ጭቃ ቅባት ቀብቼዋለሁ። አሁን እንግዲህ ይሄንን በስነ ስርዓት ከፍልና ወደ ኋላ 4 ቦታ እንሰራለን ማለት ነው። በዚህ መልኩ ከፍየዋለሁ። ከኋላ ግን ብዙም አይታየኝም፣ ግን ከፍየዋለሁ። ብዛቱ እንግዲህ የፀጉሬን ብዛት ያያችሁት ነው። በጣም ብዙ ነው ከምነግራችሁ በላይ ማለት ነው። ሁሉም እንግዲህ የሚሰራበት መንገድ ይኖራል። እኔ ግን ፀጉሬን እንደዚህ ነው የምሰራ። ሰርቼ ጨርሻለሁ። እንደምታዩት ፊት አያምርም? በጣም ያምራል። ግን እውነት ለመናገር ያው ለራሴ አላንስም ማለት ነው እንጂ ሹሩባን ሰሪ ሆኜ አይደለም። ግን ለራሳችሁ እንደዚህ ያርጋችሁ ፀጉራችሁ እንዴ ምን ነው ነይ ተመለሽ። ኧረ አንደኛው የለም ይሄዱ እንዴ ቆማቅ እኮ እንገደኛ መሰለች ነይ ነው ዱጂት እንደዚህ ያርጋችሁ ሰሩት። ያው ያን አህል ባያምሩም ግን ለቤት ለ2 ለ3 ለ4 ቀን ይሆናል። እንደዚህ አድርጋችሁ ስሩት። እንግዲህ እኔ በጣም ነው የወደድኩት። በጣም ነው ይሄን አሰራር ሁሌ እሰራዋለሁ። በብዛት ግን የማዘወትረው እኔ እንትን ቁጥርጥር 4 ቦታ ማለት ነው። በብዛት መንታ ምናምን ካለው ራሱ እንደዚህ ፀጉራችሁ በምትተኩሱ ሰዓት በደንብ አድርጎ ይታያል። በተለይ ደግሞ ቁጥር ፀጉራችሁ እንደዚህ ቁጥር ካለው በጥሱት ማለት ነው። ምክንያቱም ሌላ ፀጉር ነው ይዞባችሁ የሚነቀል። በምታበጥሩ ሰዓት እዛ ቦታ ያሉ ሌላ ፀጉር ይቆጣጠርባችኋል ማለት ነው። ፀጉራችሁ የሚቆጣጠር ከሆነ እንደዚህ ያያችሁ ዘለላው ላይ ብዙ ጊዜ ወደዚህ እንትን አይቆጣጠርም፣ ጫፍ ላይ ነው የሚቆጣጠረውና እነሱን ለመበጠስ ሞክሩ ማለት ነው። በተረፈ ዛሬ የፀጉር ቆረጣ ቀን ነበረ። ፀጉሬን እንዳያችሁት በጣም ብዙ አይደለም፣ ትንሽ ነው የቆረጥኩት። እንግዲህ ወዶችዬ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በቤታችሁ እንደዚህ አድርጋችሁ ራሳችሁን ተንከባከቡ። ፀጉራችሁን ደግሞ ቢያንስ በ4 ወር በ6 ወር በ3 ወር ብትቆርጡት፣ ለምሳሌ ፀጉራችሁ እኩል ካልሆነ ፀጉራችሁ በጣም ይያያዛል። በሚያያዝ ሰዓት ያ አንደኛው ረዥም አንደኛው አጭር ከሆነ ረዥሙንም አጭሩንም ይያያዝና ይነቅልባችኋል። ለዛ እኩል ለማድረግ ሞክሩ። እንዲሁም ደግሞ ፀጉራችሁ መንታ ካለው በጣም ነው የሚለው የሚሰነጠቀው ማለት ነው። ዘለላውን ማቆርጡ ከሆነ የዘለላው መንታ በሚሰነጠቅ ሰዓት እየሰፋ ሄዱ ፀጉራችሁን እንዲያያዝ ያደርጋል። ለዛ ቢያንስ በ6 ወር አንዴ እንዲሁም ደግሞ
ፈጣን ከእንትን ካላችሁ ደግሞ በ4 ወር አንዴ። አሁን እኔ 3 ወር በ3 ወር ነው አሁን የቆረጥኩትኝ ማለት ነው። ምክንያቱም ፀጉሬ በጣም እየተያዘ ነው፣ ጫፍ ጫፉ ላይ በጣም እያያዛልና ለዛ ግዴታ እኩል መሆን አለበት። ቆርጬዋለሁ፣ ሰርቼዋለሁ። ይሄን ይመስላል። ሀሳብ አስተያየታችሁን ደግሞ በኮሜንት አሳውቁኝ። ለዛሬ ይዤላችሁ የመጣሁትኝ የፀጉር አቆራረጥ ነው። ትወዱታላችሁ ብዬ አስባለሁኝ። እንግዲህ እኔ የማደርገው ነው፣ የመጀመሪያ አይደለም። ብዙ ጊዜ ነው ፀጉሬን የምቆርጠው ማለት ነው። ይሄን ጭቃ ቅባት ደግሞ ማግኘት የምችሉ ከሆነ ተጠቀሙት። ሄር ፉድ ማለት ነው። በጣም አሪፍ ነው እና ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ቸር ያገናኘን። በዚህ እሰናበታችኋለሁ። ቻው ቻው።